ሰራተኛ ለሆናችሁ ሰዎች በሙሉ እንኳን ለሰራተኞች ቀን አደረሳችሁ። መከበር አለበት የሰራተኞች ቀን እና የስራችሁን ያህል እያገኛችሁ ነው። እሱን ራሳችሁን ብትጠይቁ በጣም ጥሩ ነው፣ ሁላችንም ብንጠይቅ። ምክንያቱም ይሄ ቀን እንደ በዓል የሚከበር ቀን አይደለም። የሰራተኞች ቀን ክብረ በዓል አይደለም። የኢኮኖሚ ጫና የታየበት፣ የሰራተኞች የተቃውሞ ትግል የነበረበት፣ የሰራተኞች አያያዝ ስርዓት ውጤት የተለወጠበት ቀን ነው ሜይ 1 የሚባለው እና ከ18ኛው ክፍለ ዘመን በፊት በነበረው ውስጥ ገና የኢንዱስትሪ አብዮት ስላልነበረ ዋና ስራ የነበረው ግብርና ነው እና ግብርና ላይ እንደው ባላባቶች ሰራተኞችን ሊያሰሩ ይችላሉ እንጂ ትክክለኛ የሰራተኛና የአሰሪ ግንኙነት አልነበረም። የሰራተኛ ሕግም አልነበረም እና ሰራተኝነት ስርዓት አልነበረውም፣ ስትራክቸር አልነበረውም በጠቅላላው ማለት ነው እና ሰዎች ከ12 እስከ 16 ሰዓታቶችን ይሰሩ ነበር። ዝቅተኛ የሚባል ደሞዝ የለም፣ የክፍያ ፕሮቴክሽንም የለም፣ የሰራተኛ ደህንነት የሚባልም የለም። በስራ ቦታ የሚኖርን ጉዳት በሙሉ የሚከላከል ስርዓት አልነበረም። እንዳውም ሰራተኞች እንደ ተለዋዋጭ ግብአት መቆጠር፣ የካፒታል ግብአት ነው፣ የሰው ኃይል ግብአት ነው እንደሚባለው፣ ማዕድን ግብአት ነው እንደሚባለው ሰራተኛ እንደ ተለዋዋጭ ግብአት ነው የሚቆጠሩ። ደከም ሲል መለወጥ እንደዚያ የታሳሰብ ነበር እንጂ ለአንድ ድርጅት የውጤት አካል እንደሆነ እንደ ስቴክሆልደር አይቆጠርም ነበር እና የኢንዱስትሪ አብዮት ሲጀመር ግን ነገሮች እየተባባሱ መጡ ከነበሩበት። በቃ 18ኛው ክፍለ ዘመን 19ኛው ክፍለ ዘመን አካባቢ ላይ የኢንዱስትሪ አብዮት በጣም ተስፋፋ። በወቅቱ በዛ በጣም ብዙ ፋብሪካዎች በዙ። በጣም ምርት እየጨመረ መጣ። የምርት ስኬል በጣም እያደገ መጣና የድርጅቶችም ትርፍ በጣም እየጨመረ ነው የመጣው። ግን የሰራተኛው ስቃይ ባለበት ነው። ሰራተኛውን ከግምት የሚከት ሁኔታ አልነበረም እና እንዳውም ኢንዱስትሪ እያደገ ሲመጣ የሆኑ ክላሶች ገንዘብ የሚያገኙ፣ የሆኑ ክላሶች ደግሞ እንደ ባሪያ የሚሰሩ ሆኑ። የኢኮኖሚ ሚዛኑ በሙሉ ነው የተዛባው እና ሀብት እየመጣ ሲመጣ አሰሪዎች፣ ካፒታሊስቶች በጣም ከፍተኛ ጉልበት እያገኙ መጡ በገንዘባቸው ምክንያት እና ሰራተኞች ደግሞ የመደራደር አቅም እያጡ ነው የመጡት። ኢቨን ሰራተኞች የመደራደር አቅማቸውን እያጡ ሲመጡ እንዳውም ወደ መደራጀት ፍላጎቶች ውስጥ ነው የመጡት። መደራጀት ጀመሩ። በጣም ብዙ ኢንዱስትሪ አብዮቶች ነበሩ፣ አሜሪካም አውሮፓም ጨምሮ ማለት እና የመጀመሪያው ዛሬ የሚከበረው የመጀመሪያው ቀን ሀሳብ የመጣው በ1886 ነበር ነገሮች የተለወጡት እና በአሜሪካ ውስጥ ነው። የፋብሪካ ውስጥ ይሰሩ የነበሩ ኢንዱስትሪ ሴክተሩ ላይ ይሰሩ የነበሩ የኢንዱስትሪ አብዮቱ በጣም የሚቀጣጠልበት ወቅት ስለነበረ እንደው የሚባለው ምንድነው ከ300 ሺህ በላይ የሚሆኑ ሰራተኞች ለተቃውሞ ጎዳና ላይ ወጡ እና ሲምፕል ነገር ነው የጠየቁት። ራሳቸው ፕላን አድርገው ማለት ነው። በቃ 8 ሰዓት እንስራ፣ 8 ሰዓት እንተኛ፣ 8 ሰዓት ደግሞ እንረፍ፣ ህይወት ይኖረን ለ8 ሰዓት የሚሆን የሚል እንቅስቃሴ ነው ሲያደርጉ የነበሩ። ተቃውሞ ግን ወጥተው ነበር። ተቃውሞ ግን ወደ አመፅ ተለውጧል። በወቅቱ በጣም ብዙ ቦምብ መፈንዳት፣ ጥቃቶችም ነበሩ። እንዳውም ሲቪሎች ወደ 4 ሲቪሎች የሞቱበት፣ ወደ 7 ፖሊሶች የሞቱበት፣ በጣም ብዙ ሰዎች የተጎዱበት አመፅ ነበር እና እንዳውም አንዳንድ የሚባለው ያ አመፅ ባይኖር ኖሮ አሁን ሰራተኞች ያላቸው መብት ላይኖራቸው ይችላል። ገበያው በራሱ የሰራተኛ ሁኔታን አጀስት ያደርጋል የሚባለው ፕሪንስፕል አይሰራም። አመፁ ባይመጣ ኖሮ ይሄ ላይመጣ ይችል ነበር የሚል ሀሳብ አሁንም ድረስ ይነሳል እና ያ ሁኔታ ዓለምን አስደንግጧል። በሌላው ዓለምም ተመሳሳይ አይነት ከአሜሪካ ወጥቶ በአውሮፓም ተመሳሳይ አመፆች መቀስቀስ ጀመሩ እና ይሄ እንቅስቃሴ 3 ዓመት ከቆየ በኋላ በ1889 ዓለም አቀፍ ዕውቅና ተሰጥቶታል። ያችን ተቃውሞ የተወጣባትን ሜይ 1 ተይዞ ነው ክብረ በዓሉ አሁኑን ድረስ እየተከበረ ያለው ከ1886 ጀምሮ ማለት ነው። የ19ኛው ክፍለ ዘመን ጀምሮ እና ሜይ 1 በጣም ብዙ ያተረፈው ነገር አለ። በቃ ከሰራተኞች የሚከበሩበት ቀን የሆነው አሁንም ሰራተኞች እኮ ስለሚከበሩ ነው ካሌንደር እየተዘጋ በመላው ዓለም
የዛሬ ቀን ካሌንደር ተዘግቶ ነው ሰዎች የሚያሳልፉት። ብዙዎቻችሁ በቤታችሁ ያላችሁት ለዛ ነው። በአሜሪካም እውቅና ተሰጠ፣ በፍጥነት በአውሮፓም እውቅና ተሰጠ፣ እስያም ላቲን አሜሪካም እውቅና ተሰጠ፣ ወደ አፍሪካም መጣ፣ ኢትዮጵያም እውቅና ሰጥታ። ካሌንደር ከሚዘጋባቸው ምክንያቶች መካከል አንዱ ሜይ 1 ነው እና የዓለም ምልክት ነው የሆነው። ሜይ 1 የሰራተኞች ቀን ኢንተርናሽናል ወርከርስ ዴይ ነው እና እንደ ህዝባዊ በዓል አይደለም የሚቆጠረው። የሰራተኛ ማህበራቶች የሚገናኙበት፣ የሰራተኞች መብት መከበር ስለመከበሩ የሚረጋገጥበት፣ የሰራተኛው የኢኮኖሚ ተጠቃሚነት መኖሩ የሚረጋገጥበት እና የአመፅ ከአመፅ ወደ ፖሊሲ ነው የተዘዋወረው እና እንደው ለመብት መታገልም ክፍያ ምን ያህል መሆን አለበት የሚባለውን መብት፣ የስራ ሰዓት መከበር አለበት የሚለውን፣ የስራ ቦታ ደህንነት መጠበቅ አለበት የሚለውን፣ እንደውም ፍትሐዊ ክፍያ መገኘት አለበት ለሰራተኛው። ግን አሁንም ድረስ ደግሞ ብዙ ጥያቄዎች አሉበት። ግን ያመጣቸው መብቶች አሉ። በቃ 8 ሰዓት ስራ ነው የሆነው። ስራ የ8 ሰዓት ነው የሆነው። ሰራተኛ ከ8 ሰዓት በላይ ሲሰራ ተጨማሪ ክፍያ ይከፈለዋል እንጂ አንድ ሰራተኛ የሚሰራው የትም መንግስትም ቢሆን ግልም ቢሆን 8 ሰዓት ነው። ይሄ እንደ መብት ብቻ አይደለም እንደ ግዴታም ነው። ምክንያቱም ከ8 ሰዓት በላይ የሚሰራ ሰራተኛ ፕሮዳክቲቭ አይደለም ተብሎ ይታሰባል። ስለዚህ ውጤታማ እንዲሆን 8 ሰዓት ብቻ መስራት አለበት። የሰራተኞች የስራ ቦታ ደህንነት መጠበቅ አለበት፣ ግድ ነው። ልብስ የሚያስፈልግ ከሆነ የስራ ቦታ ልብስ መኖር አለበት። ክፍያው ከስራው ሁኔታ አንጻር ሊሆን ይችላል። ደህንነት ያስጠብቃል፣ መጠበቅ አለበት። ይህ የሚቆጣጠሩ ተቋማቶች በሚኒስትር ደረጃ በዓለም ላይ በሙሉ አሉ። ፍትሐ የሆኑ ክፍያም እንዲያገኙ ለማድረግ መሞከር። እንዲያውም ዴቪድ ሪካርዶ በደንብ የሚታወሰው ምንድን ነው፣ የዓለም ኢኮኖሚ ሞተር የሚንቀሳቀሰው በሁለት ምክንያት ነው። አንዱ ክፍያ ነው፣ ሌላው ደግሞ ትርፍ ነው። ከዚህ ቀደም ቪዲዮ ሰርቼላችሁ ያውቃል። ክፍያ ካልተመጣጠነ በስተቀር ምርታማነት ሊኖር አይችልም። ምርታማነት ከሌለ ኢኮኖሚ ሊኖር አይችልም። ክፍያ ካልተመጣጠነ በስተቀር ሸመታ ሊኖር አይችልም። ያልተከፈለው ሰው ሊሸምት አይችልም። እና ፍትሐዊ ክፍያ እንዲኖር ትግል የተደረገበት ነው። ፍትሐዊ ምንድን ነው ነው ጥያቄው። ፍትሐዊ የሚባለው ሀሳብ ትንሽ ያስቸግራል። ግን ሰው ለምግቡ ማሰብ የለበትም፣ ለቤት ለመጠለያ ማሰብ የለበትም፣ ለልብስ የሚሆነውን ለህይወት የሚያስፈልጉትን ወጪዎች ቢያንስ መሸፈን አለበት የሚል ነው ፍትሐዊ የሚባለው። አሁንም ድረስ ዓለም እንደሱ እያደረገች አይደለም፣ ኢትዮጵያም እንደሱ እያደረገች አይደለም። እንዳውም የሀብት ክፍፍሉ መስፋቱ ቀጥሏል። አሁን በጣም ብዙ በካፒታል ስርዓት ውስጥ በጣም ብዙ ሰዎች ብዙ ገንዘብ አላቸው። ሰራተኛ የሆኑ ሰዎች ቤዚክሊ ደግሞ በጣም የሚጎዱ ሆነዋል። አሁንም ድረስ ዓለም አላስጠረቀችም። እንደውም በዓለም ባንክ መረጃ አንድ ሰው እንደው መሰረታዊ ነገሩን እንኳን $2.15 በቀን ቢያገኝ ይሸፍናል ነው። ምን ማለት ነው? የተጣራ በኢትዮጵያ ብናስበው 10 ሺህ ብር ማግኘት አለበት ነው። ግን እንደዛ እየተደረገ አይደለም። እንደዛ መጠን የለውም። እና አሁንም ድረስ ሰራተኞች በዋጋ ንረት በጣም የሚፈተኑ፣ የግብር ጫና በጣም የሚፈትናቸው፣ የስራ ቦታ ደህንነት የማያገኙ፣ የሚባረሩ፣ ኃላፊ ባልፈለገ ቁጥር ሊባረሩ የሚችሉ ሰራተኞች ብዙ ናቸው። ክፍያቸውን የማያገኙ፣ ስራ አጥነት በጣም ከፍተኛ ነው። አሁን ፍትሐዊ ክፍያ አሁንም ድረስ ጥያቄ ያለበት ከፖዚሽን ከስራ ዘርፎች በጣም ዋጋ ንረት ልክ ሲመጣ ሰራተኛውን ክፍል ነው በጣም የሚጎዳው። አሁንም ትግል አለበት የሰራተኛ መደቡ። ለምሳሌ አውቶሜሽን ልክ ሲመጣ ብዙ ፈተና አለበት። አሁንም በማሽን እየተተካ ነው ይላሉ የዓለም ሰራተኞች ትግል ያደርጋሉ። በኤአይ እየተተካ ነው ይላሉ። ኤአይ ጽሁፍ ሲጽፍ ጸሐፊ ስራ እያጣ ነው ይመጣ። አውቶሜትድ የሆኑ ማሽኖች ልብስ ፋብሪካ ውስጥ መስራት ሲጀምሩ፣ መኪና ፋብሪካ ውስጥ መስራት ሲጀምሩ መኪና የሰሩ የነበሩ ሰራተኞች እየተቀነሱ ነው የሚመጡ። ብዙ ነገር ማሽን እየተካ ስራዎቻችንን እያጣን ነው የሚል ሙግት አለ። መደበኛ ስራ፣ ኢመደበኛ ስራ። ምክንያቱም መደበኛው ሴክተር ግብር እየከፈለ የገቢ ግብር እየከፈለ ነው የሚሰራው። ኢመደበኛው ሰራተኛ ደግሞ እሱ ውስጥ አይደለም ያለው። ስለዚህ በኢመደበኛና በመደበኛ ሰራተኛ መካከል ያለው ልዩነት አሁንም ድረስ እንደ ትግል ነው የሚነሳው እና በዓለም ላይ የብዙ ሀገራት ዜጎች እንደሚሰሩት ልክ የሚያገኙበት አይደለም። ኢትዮጵያም በተመሳሳይ ነው። የሚመከረው ተመሳሳይ ምክር ነው። ሁሉም ዓለም ላይ ያለው ምክር አንደኛው ሰዎች እንደው ከአንድ ገቢ ውጭ እንዲሆኑ፣ አንድ ገቢ ላይ ጥገኛ እንዳይሆኑ ይመከራል። ለምሳሌ ሰራተኛ የሆኑ ሰዎች ስለሆኑ በአብዛኛው ስለ ሰራተኞች ቀን ስለሆነ የምናወራው
ከአንድ ገቢ የተለየ ገቢ ተጨማሪ ገቢ እንዲኖራቸው መታገል አለባቸው። ስራዎቻቸውን የሚደጉሙላቸው ተጨማሪ ገቢ የሚያገኙበትን አማራጭ በሙሉ ባላቸው ትርፍ ጊዜ ሊሆን ይችላል፣ ባላቸው አማራጭ ሊሆን ይችላል። ቀኑን ለቦታ ሊከፍሉት ይችላሉ። ምናልባት 16 ሰዓት መስራት አለብኝ ብሎ ኮሚትድ የሆነ አንድ ሰው 8 ሰዓት የሆነ ቦታ 8 ሰዓት የሆነ ቦታ ሊሰራ ይችላል። ወይ 8 ሰዓት የሆነ ቦታ ለ4 ሰዓት የሆነ ቦታ ሊሰራ ይችላል። እድሉ ካለ፣ ስለ ዓለም ነው የምናወራው። ኢትዮጵያ ውስጥም በተመሳሳይ እድሉ ካለ ሊያደርግ ይችላል። ደግሞ አንዳንድ ሴክተሮችንም መምረጥ በጣም ትልልቅ የሚከፈልባቸው ሴክተሮች አሉ። ትልልቅ የሚከፈልባቸው የሙያ መስኮች አሉ። ትልልቅ የሚከፈልባቸው የትምህርት መስኮች አሉ። ትልልቅ የሚከፈልባቸው ተቋማቶች፣ ድርጅቶች፣ ሴክተሮች አሉ። ስለዚህ ወደ እነዛ ጆይን ማድረግ የሚቻልበትን አማራጮች መፈለግ ያስፈልጋል እንጂ ከ1886 ጀምሮ ትግል የሚደረግበት ሰራተኞች ፍትሐዊ ክፍያ እያገኙ እንዲሰሩ የተፈቀደው ይሄ ሜይ 1 ዛሬ የሚከበረው ቀን አሁንም ድረስ ዓለም ላይ በጣም ብዙ ያሳካቸው ነገሮች ቢኖሩ አሁንም ድረስ ግን ሰራተኛ ተገቢውን ክፍያ የሚያገኝበት አይደለም። ለዚህ ነው በሰራችሁት ልክ እያገኛችሁ ነው፣ በሰራችሁት ልክ ነው ወይ ትጋታችሁ የሚል ሀሳብ ለእናንተ ያቀረብኩላችሁ። አሁንም በድጋሚ ሰራተኛ ለሆናችሁ ሰዎች በሙሉ ይሄ ቀን ለእናንተ ስለሆነ እንኳን አደረሳችሁ ማለት እፈልጋለሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።